ሰላም እንዴት ናችሁ? 212ኛው የሰሜን ለንደን ደርቢ ዛሬ ይካሄዳል። እስቲ ከቶትናም በኩል ያሉ አንዳንድ ነጥቦችን እናንሳ። ቶትናም በሊጉ በ11 ጨዋታ በ18 ነጥብ 8ኛ ደረጃ ላይ የሚገኝ ቡድን ነው። ባለፈው የሊጉን ፎርም ለሁለት ከፍዬ በሰራሁት ቪዲዮ ላይ ሆም እና አዌ ፎርም በሚለው ቶትናም አዌ ፎርም የተሻለ ነጥብ ሰብስቧል። 13 ነጥቦችን ማሳካት የቻለው በአዌ ላይ ነው። ማለትም ከሜዳ ውጭ ሲጫወት ነው 13 ነጥቦችን ማሳካት የቻለው። በሊጉ 19 ጎሎችን ማስቆጠር ችሏል። የጎል ምንጮቻቸውም ከተለያዩ ነው። ኮከብ ግብ አግቢያቸው ሪቻርልሰን ነው፣ 4 ጎል አለው። ከሱ በመቀጠል ፖሊና ነው። ፖሊና 2 ጎሎችን ማስቆጠር ችሏል። ሌላው ስፐርስ በዚህ ዓመት ያሳየው ደካማ መከላከል ነው። ወርስ ዲፌንስ ነው። 10 ጎሎችን በ11 ሳምንት ማለትም ኦልሞስት በእያንዳንዱ ጨዋታ ማለት በሚቻል ደረጃ ኮንሲድ ያደርጋል፣ ጎል ይገባበታል። ደካማ መከላከል ነው ያለው። እንኳን ጥሩ ተጫዋቾች ቢኖሩስ ቫንደቬን እና ሮሜሮ ከኋላ መስመሩ ላይ እንዲሁም ኡድጊ ቢኖሩም የስፐርስ መከላከል በጣም ደካማ ነው። ይህ ለቡድናችን መልካም የሚባል ዜና ነው። ባለፈው ሳምንት ካስታወሳችሁ ከዩናይትድ ጋር በነበረው ጨዋታ ከሴት ፒስ ጎል ገብቶባቸው ባለቀ ሰዓት ነጥብ ተጋርተው ለመውጣት ተገድደዋል። ይህም አንድ እንደ ድክመታቸው እንደ ዊክሊንካቸው ታርጌት ማድረግ የምንችለው ነው ብዬ አስባለሁ። ሌላው ቶማስ ፍራንክ ተለዋዋጭ የሆነ ቡድን በመስራት ይታወቃል። እንደ ጌሙ እንደ ተጋጣሚው ሁኔታ ራሱን አዳፕት እያደረገ የተቃራኒ ቡድን አቀራረብ መሰረት አድርጎ የራሱን ዝግጅት የሚያደርግ አሰልጣኝ ነው። ሆኖም ግን ያለፉትን 7 ጨዋታዎች ማሸነፍ አልቻለም። ከቡድናችን አርሰናል ጋር ያደረጋቸውን ማለትም በ5 ሲሸነፍ በ2 አቻ ወጥቷል። በብሬንትፎርድ አሰልጣኝነቱ ማለት ነው። ቶትንሃምን ይዞ ለመጀመሪያ ጊዜ በነጥብ ጨዋታ ወደ አርሰናልን የሚገጥም ይሆናል። ይህ ጨዋታ ለሁለቱም ቡድኖች በጣም አስፈላጊ ጨዋታ ነው ብዬ አስባለሁ። በተለይ ለአርሰናል በሜዳው እንደመጫወቱ ይህን ጨዋታ ማሸነፍ መቻል አለበት ብዬ አስባለሁ። ይህ አሁን የአርሰናል ወሳኙ ጊዜ ላይ የደረስን ይመስለኛል። ምክንያቱም ቀጣይ ከባየር ሙኒክ አለ። ከዚህ ጨዋታ በመቀጠል ከዛም ቀጣይ ሳምንት ከቼልሲ ጋር በዚህ ጨዋታ ነጥብ ጥሎ ቀጣይ በቼልሲ ጨዋታ የሚሸነፍ ከሆነ ምናልባትም ከቼልሲ ጋር በነጥብ ሊስተካከልበት የሚችል እድል ስላለ ያ ነገር ከመፈጠሩ በፊት ይህን ጨዋታ በማሸነፍ ነጥብ ልዩነቱን ወደ 7 ማስፋት መቻል አለብን ብዬ አስባለሁ። ሌላው እዚህ ጨዋታ ላይ የቶትናም ደጋፊዎች በቶማስ ፍራንክ ላይ ደስተኛ አይደሉም። በተለይ በሜዳው ባለው ፎርም በሜዳው በጣም ብዙ ነጥቦችን ጥሏል። ማግኘት ከነበረበት 15 ነጥብ ያገኘው 5 ነው። 10 ነጥቦችን ጥሏል። አብዛኞቹን ደግሞ ከዊኒንግ ፖዚሽን ማለትም ከማሸነፍ መስመር ላይ እየመራ ነው ነጥብ የጣለው እና በዚህም ተቃውሞ እየተሰማ ነበረ በቶትንሃም ስፖርት ስቴዲየም በሆም ጌሞች ላይ ማለት ነው። እና ይህን ጨዋታ ማሸነፍ የሚችሉ ከሆነ ነጥባቸውን 21 በማድረስ ከአርሰናል በ5 ነጥብ ርቀት ላይ መቀመጥ ይችላሉ። ሆኖም ግን ይሄ በቀላሉ የሚሆን አይመስለኝም። ካላቸው ከዚህ ቀደም ሪከርድ በመነሳት